ቀደም ሲል የሰው ልጅ ሲፈጠር ዓላማው የነበረው በድራጎን ትንፋሽ የተሰራው የአርተር ሰይፍ ስጋን ለብሰው ከወረዱ መላእክት አንዱ ነው። አዳም ወደ ምድር ከወደቀ በኋላ ሜምሮስ ከተባለ የመላእክት ከተማ 200 አለቆች የሚሆኑ መላእክት ይህ ምስጢር አስቀድሞ በሰማይ ሥርዓት ውስጥ ያለ ነውና ለሰው ልጅ ተገለጠ። እንደ ቅዱሳን መላእክት ለምስጋና እየተጋ ለበዓል ዝግጅት የተሰራ ወይስ የግዙፋኑ ሰይፍ? ሰላም ኸናም ኢትዮጵያ ነው። My home is in Addis Ababa. Ethiopia. አንድ ሰው በቁጭት ተነስቶ ለምን ማለት የለበትም። ከምድር ጥፋት በኋላ ብዙ ሰይፎች የተፈለሰፉ ሲሆን በዋናነት ሰይፍ የሚሰራው ከብረትና ንኬል ንጥረ ነገር ነው። በጣም እንዳይጠነክር በጣምም እንዳይላላ በጥንቃቄ ተደርጎ በአንጥረኞች የሚሰራ የሰልፍ መሳሪያም ነው። ለጦር ሰልፍ የሚሆኑ ታሪካዊና አስደናቂ ሰይፎችን እንመልከት። የጎጂያን ሰይፍ። ይህ ሰይፍ በ1965 በቻይና ሀገር በአንድ መቃብር ውስጥ የተገኘ ነው። በሚገርም ሁኔታ ሰይፉ ከተቀበረበት ሲወጣ እንደ አዲስ የሚቆርጥና ምንም ዝገት ያልነካው ሆኖ ነበር የተገኘው። ሰይፉ የተሰራው ከነሐስና ከቆርቆሮ ድብልቅ ሲሆን ጫፉ ላይ ያለው የክሮሚየም ሽፋን እንዳይዝግ እንደረዳው ይታመናል። የቫይኪንግ ኡልፍ ብርት ሰይፎች። እነዚህ ሰይፎች በወቅቱ ከነበሩት የጦር መሳሪያዎች በቴክኖሎጂ እጅግ የራቁ ነበሩ። ሳይንቲስቶች እንደሚሉት እነዚህን ሰይፎች ለመስራት የሚያስፈልገው ከፍተኛ ሙቀትና እንደነዚህ አይነት ንጹህ ብረት በአውሮፓ ውስጥ በኢንዱስትሪ አብዮት ወቅት ከ800 ዓመታት በኋላ እንጂ ከዚያ በፊት አለመታወቁ አስደናቂ ያደርገዋል። የደማስቆ ሰይፎች እንደ አውሮፓውያን አቆጣጠር ከ1096 እስከ 1291 ዓ.ም በተካሄደው የመስቀላውያን ጦርነት ወቅት የሙስሊም ሰራዊት የሚጠቀሙት ዝናቸው የናኘው እነዚህ ሰይፎች ጸጉርን በአየር ላይ መቁረጥ አቅም እንዳላቸው ይነገራል። የአሰራር ጥበባቸው ምስጢር ሆኖ የቆየ ሲሆን ዘመናዊ ሳይንስ በውስጣቸው ካርቦን ናኖቲዩብስ የተባሉ ጥቃቅን ጥንካሬ ሰጪ ንጥረ ነገሮች እንዳሉ አረጋግጧል። ሩንዳል ፈረንሳይ ውስጥ በሚገኝ አንድ ገደል ላይ ተሰክቶ የሚገኘው ይህ ሰይፍ የታዋቂው የፈረንሳይ ጀግና የሮላንድ እንደነበር ይነገራል። ሰይፉ የማይሰበርና እጅግ የተቀደሰ ኃይል እንዳለው አፈ ታሪኮች ይገልጻሉ። እነዚህ አይነት ታሪክ ያላቸው አብዛኞቹ ሰይፎች በአሁኑ ወቅት በየሀገሪቱ ብሔራዊ ሙዚየሞች ውስጥ በጥብቅ ጥበቃ ይገኛሉ። ወደ ሀገራችን ኢትዮጵያ ስንመጣ በሀገራችን ኢትዮጵያ የነበሩ የጥንት ነገስታት በሰይፎቻቸው ላይ የራሳቸው የሀገራቸውና የእግዚአብሔር ስም ይጻፍበት ነበር። ይህንን በማድረጋቸውም በጦርነት ጊዜ ድልን አቀዳጅቷቸዋል፣ የመንፈስ ብርታትንም አጎናጽፏቸዋል። ሁለተኛ ሰይፈ እሳት። አስቀድመን በስጋዊ ሰይፍ ዝርዝር ውስጥ እንዳየነው አዛዝኤል የተባለው መልአክ ያስተማረው ሰይፍና ጥሩር ጥንተ ፍጥረት በተባለችው ዕለተ እሁድ እግዚአብሔር ለመላእክቱ የሰጣቸው የሰልፍ መሳሪያ ነው። አይነትነቱም ለጥቂቶች እሳታዊ ሰይፍ ሲሆን የእሳት ሰንሰለትና የመብረቅ ሰይፎችም አሏቸው። በኦሪት ዘፍጥረት ምዕራፍ 3 ከቁጥር 24 ላይ የተቀመጠውን እንመልከት። አዳምንም አስወጣው፣ ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለባበጥ የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ። በሄኖክ ተጽፎ ያገኘነው የወደቀው መልአክ ትምህርትም አስቀድሞ በዘፍጥረት የተጻፈው የመልአከ እግዚአብሔር የሰልፍ መሳሪያ መሆኑን እናስተውል። የቆጵሮስ ደሴት ሊቀ ጳጳስ የነበረው ቅዱስ ኤጲፋኖስ ስለ መላእክቱ መንፈሳዊ ረቂቅ መሳሪያ ባሰፈረበት አክሲማሮስ በተሰኘ መጽሐፉ ምዕራፍ 11 ከቁጥር 8 ላይ እንዲህ የሚል ቃል እናገኛለን። ቅዱሳን መላእክትም ይህን በሰሙ ጊዜ ቁመታቸው 300 ክንድ የአይናቸው መቃድ 100 ክንድ የሚሆን የሚካኤል ሰራዊት ሰይፎቻቸውን መዘዙ። በዚህ አንቀጽ ውስጥ ኃይላት የተባሉት የሊቀ መላእክት ቅዱስ ሚካኤል ሰራዊት የተሰጣቸው ሰይፍ እንዳለ እንረዳለን። ስለዚህም ነገር በጥንታዊ ቅዱሳን ስዕላት እነዚህን የሰልፍ ንዋያት በመላእክቱ ተይዘው እንመለከታለን። መላእክት ሰይፍ ስለመያዛቸውና ሰይፍ ስለመጠቀማቸው የተጻፉትን የመጽሐፍ ቅዱስ ክፍሎች እንመልከት።
ከሰማዕታት ወገን ከሊቀ ሰማዕታት ቅዱስ ጊዮርጊስ ቀጥሎ የሰማዕታት አለቃ ተብሎ የተነገረለት ሰማዕቱ ቅዱስ መርቆሬዎስም በርበሮችን በተዋጋ ጊዜ ድል ያደርግበት ዘንድ መልአክ እግዚአብሔር የተሳለ ሰይፍን እንደሰጠው በመጽሐፈ ስንክሳር በወርሃ ህዳር 25ኛው ቀን ምንባብ ላይ ሲጻፍ በግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳን ስዕላት ላይ መርቆሬዎስ በአንደኛው እጁ የብረት ሰይፍ ሲይዝ በአንደኛው ደግሞ የእሳት ሰይፍ ይዞ በቅዱሳን ስዕላት ላይ እንመለከታለን። ሶስተኛ ሰይፈ መለኮት የእግዚአብሔር ቃል። በመጽሐፍ ቅዱስ በአዲስ ኪዳን ውስጥ ሰይፍ የእግዚአብሔር ቃል ምሳሌ ነው። ቅዱስ ጳውሎስ ወደ ኤፌሶን በላከው መልእክቱ ምዕራፍ 6 ከቁጥር 17 ላይ የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ይላል። እንዲሁም ወደ ዕብራውያን በላከው መልእክቱ ምዕራፍ 4 ከቁጥር 12 ላይ የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ የተሳለ እንደሆነ ተገልጿል። ይህም ቃል ነፍስንና መንፈስን የመለየትና የመመርመር ኃይል እንዳለው የሚያመለክት ቃል ነው። ዳግመኛም ሁለት አፍ ያለው ሰይፍ መባሉ ለሚያምኑትና ለማያምኑት የማያዳላ በትክክል የሚፈርድ አድሎ የሌለበት ዳኛ መሆኑንም የሚገልጥ ነው። ስጋንና ነፍስን ክፉ ሐሳብንና ክፉ ሥራን የሚያውቅ እንዲሁም የሚፈርድባት የእግዚአብሔር ቃል የሆነው አምላካችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ሁለት አፍ ያለው ሰይፍነቱ በዚህ ሲታወቅ ዮሐንስ በራእዩ እንዲህ ሲል ግልጽ ያደርገዋል። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ። ትርጉሙ ይህ ሰይፍ የእግዚአብሔር ቃል ነው። ቃሉ ሰዎችን በአካል የሚቀላ ሳይሆን በሕያው ቃሉ እውነትንና ሐሰትን የሚለይ በጠላቶቹ ላይ የሚፈርድና ዓለምን የሚገዛበት ሥልጣኑ ነው። ልዩነቱ ሰይፉ በእጁ ሳይሆን በአፉ መሆኑ ክርስቶስ ድል የሚያደርገው በጦር መሳሪያ ሳይሆን በቃሉ ሥልጣን መሆኑን ያሳያል። ይህንን ቪዲዮ ስንጠቀልል በምድራችን ብዙ የሚሆኑ የምርምር ስራዎችና ለወደፊት ሊሰሩ የታቀዱት ግኝቶች ዛሬ የነበሩ ሳይሆኑ ጥንት ታይተው ተከውነው ያለፉ እንጂ አዲስ አለመሆናቸውን ተከታታይ ልብ ይበል። ታዲያ እስካሁን በምድር የተገኙትና ወደፊትም ከምድር ተቆፍረው የሚወጡት ምስጢራትና ቅርሶች ነገን ለመኖር እንድንጓጓ ያደርጉናል። ፈጸምን። መዲና ኹፍሼት